ኦኬ ሰላም ስሜ መግደላዊት ይባላል ከዌይን ስቴት ዩኒቨርሲቲ ነው የመጣሁት ዲትሮይት ሚሽጋን ውስጥ ነው የምንገኘው የምሰራው የምድርን የማግኔት ታሪክ ማጥናት ነው ይሄንን የምናጠናው ደግሞ ድንጋዮች በጣም ደስ የሚል ጠባይ ያላቸው የምድርን የማግኔት ታሪክ በደንብ አድርገው መያዝ ይችላሉ በሚፈጠሩበት ጊዜ የነበረውን የምድር አቀማመጥ እንድንረዳ የምድርን ማግኔት የነበራትን የማግኔት ታሪክ እንድንረዳ ይረዱናል ልክ ኮምፓሳችሁን አውጣችሁ ስታዩ ወደ ሰሜን የምታመለክት አቅጣጫ አለች አይደለ ልክ እንደዛ ድንጋዮችም ሲፈጠሩ ራሳቸውን ከዛ አቅጣጫ ጋር አላይን አድርገው ነው የሚፈጠሩት ከዛ አቅጣጫ ጋር ተመሳሳይ ነው የሚፈጠሩት ውስጣቸው ያለው የማግኔት ጸባይ እና እኛሱን ማግኔት ጸባይ ስናጠና በዛ ጊዜ የነበረውን የሰሜን አቅጣጫ ያሳዩናል እንደማለት ነው ስለዚህ እንደ ቅሪት ኮምፓስ ነው የምንጠቀመው እንደ ቅሪት ኮምፓስ አካል ነው የምንጠቀማቸው ማለት ነው እና እነዚህ ድንጋዮች በመናጠናበት ጊዜ የምድር ሰሜናዊ አቅጣጫ ወዴት እንደነበረ ይነግረናል አሁን ያለንበት አቅጣጫ ኖርማል ይባላል ኖርማል ማለት የምድር ሰሜን አቅጣጫና የማግኔቱ ምድር ሰሜን አቅጣጫ ተመሳሳይ ናቸው ማለት ነው በሌላ ጊዜ ደግሞ ሪቨርስ ይባላል ያ ማለት የምድር ሰሜን አቅጣጫና የማግኔት ሰሜን አቅጣጫ ተቃራኒ ናቸው ማለት ነው ሶዳስ ይሄ ሪቨርስ ይባላል ወይም ተቃራኒ ማለት ነው እና እሱን ነው የምናጠናው እሱን ካጠናን በኋላ መቼ እንደተፈጠረ መናገር እንችላለን ማለት ነው ትንሽ ስለ ጊዜው መናገር እንችላለን እኔም የሰራሁት ጥናቴን ደቡብ አፍሪካ ውስጥ የሚገኝ ቦታ ነው የሰራሁት በጣም ትልቅ ከቅልጣለት የተፈጠረ ተራራማ ቦታ ነው የተፈጠረው የዛሬ 180 ሚሊዮን ዓመት አካባቢ ነው ነገር ግን በምን ያህል ጊዜ እንደተፈጠረ ጥያቄ ስላለ ረጅም ጊዜ ነው አጭር ጊዜ ውስጥ ነው የተፈጠረው የሚለው ጥያቄ ስላለ እሱን ለመመለስ ነው የምሰራው ሶ እኔ በሰራሁት ስራ እስካሁን ድረስ ያገኘ ነው ይሄ ቦታ እኔ በተሰራሁበት ቦታ የተፈጠረችው አጭር በሆነ ጊዜ ነው አጭር በሆነ ጊዜ ስለመፈጠሩ ብቻ ሳይሆን ይሄ ቦታ ከተፈጠረ በኋላ ምድር ላይ ያለ ህይወትን የሚያጠፋ ኤክስቲንክሽን ኢቨንት የሚባል ነገር አለ ሶ ምድር ላይ ያለ ህይወት አደጋ ላይ ጣለ ማለት ነው ለሱ መነሻ ምክንያት ነው ተብሎ ስለሚታሰብ እሱን ለመመለስ ይረዳናል ማለት ነው የኔ ስራ ይሄ ነው አመሰግናለሁ